ዓለም ደግ አይደለች። ይህንን ቀድመህ ባታውቀው ዓለም ራሷ ታስተምርሃለች። የዓለም ማስጠንቀቂያ ያውን በጭካኔ ስራ ታጣለህ፣ ሰው ይከዳሃል፣ ጤናህ ይታወቃል፣ ህልምህ ይፈርሳል። ይህ ሁሉ ለሁሉም ሰው ይሆናል። ቀድሞም ይሁን ዘግይቶ መሆኑ አይቀርም። ጥያቄው ይህ ይደርስብኛል ወይ አይደለም። ጥያቄው ሲደርስብኝ ማን እሆናለሁ፣ ምላሼስ ምንድን ነው የሚለው ነው። ኒኮሎ ማኪያቬሊ ይህንን ጥያቄ በገዛ ህይወቱ መልሶታል። ስራውን አጣ፣ ታሰረ፣ ተሰቃየ፣ ስደት ደረሰበት፣ ወደ ትንሽ የገጠር ርስት ተዋረደ፣ ብቻውን ቀረ። ብዙ ሰዎች በዚህ ደረጃ ይሰባበራሉ፣ ተስፋ ይቆርጣሉ፣ ራሳቸውን እንደ ሰለባ ይቆጥራሉ፣ ቀሪ ህይወታቸውን በምሬት ያሳልፋሉ። ማኪያቬሊ ግን አልተሰበረም፣ ይልቁን ጠነከረ፣ ብዕር አነሳ፣ እናም ታሪክን የቀየረ ስራ ሰራ። ልዩነቱ ምንድን ነው? ማኪያቬሊ ዓለም ለስላሳ ወይም ፍትሃዊ እንደሆነ አላሰበም። ዓለምን እንዳለ የማይጠበቅ አድርጎ ተመለከተ። እናም ያንን እውነታ ተቀብሎ ውስጣዊ ጥንካሬን ገነባ። ይህ ቪዲዮ ስለዛ ውስጣዊ ጥንካሬ ነው። ዓለም ሲጨክንብህ እንዴት ሳትሰበር መጽናት እንደሚችል። ይህ ቪዲዮ ጥልቅ ነው፣ እናም ህይወትህን ሊቀየር ስለሚችል እስከ መጨረሻው ድረስ ተከታተል። ይህን ካልን እንጀምር። ዓለም ፍትሃዊ አይደለች። ይህንን ተቀበል። ብዙ ሰዎች ስቃይ የሚደርስባቸው መጥፎ ነገር ስለደረሰባቸው ብቻ አይደለም። ተጨማሪ ስቃይ የሚመጣው ይህ ፍትሃዊ አይደለም ብለው ደጋግመው ስለሚያስቡ። እውነታው ግን ዓለም ፍትህ ላይ የተመሰረተች አይደለች። መልካም ሰዎች መጥፎ ነገር ያጋጥማቸዋል፣ መጥፎ ሰዎች ደግሞ ይሳካላቸዋል። ይህ ተደጋግሞ ይታያል፣ በታሪክ ውስጥም በዕለት ተዕለት ህይወት ውስጥም። ማኪያቬሊ ይህንን በግልጽ ተመልክቶ ጥሩ ደግ ልዑላን ብዙ ጊዜ በጭካኔ በተሞሉ ተቀናቃኞቻቸው ይወድቁ ነበር። ይህ ትዕይንት ማኪያቬሊን ወደ ምሬት አልመራውም፣ ይልቁንም ወደ ግልጽ እይታ መራው። ዓለም እንደዚህ ከሆነ እንዴት ልቆም እችላለሁ ብሎ አሰበ። ዓለም ፍትሃዊ ይሁን ብለህ ስትጠብቅ ደጋግመህ ትወድቃለህ። ዓለምን እንዳለ ተቀብለህ እንዴት ልትቆም እንደምችል ስታስብ ግን ጥንካሬ ትገነባለህ። ርህራሄ ያለ ድንበር ራስን ማጥፋት ነው። ደግነት ውብ ባህሪ ነው፣ ግን ድንበር የሌለው ደግነት ራስን ማጥፋት ይሆናል። ማኪያቬሊ በህይወቱ ብዙ ጊዜ ይህንን ተመልክቶታል። ደግ ለስላሳ ሰዎች ጨካኝ በሆኑ ሰዎች ይበላሉ። ይህ ፍትሃዊ አይደለም፣ ግን እውነት ነው። ጨካኝ መሆን ማለት ጭካኔ ማድረግ ማለት አይደለም። ማለትም ራስን የሌሎች መጠቀሚያ ከመሆን ለመጠበቅ የሚያስፈልገውን ጥንካሬ ማዳበር ማለት ነው። ድንበር የለሽ ደግነት ብዙ ጊዜ ወደ ብዝበዛ ይመራል። ድንበር ያለው ጥንካሬ ግን ደግነትህን ጠብቆ ራስንም ይጠብቅልሃል። ስሜታዊ ቁስል ልክ እንደ ጡንቻ ነው። ስቃይ ወይም ችግር ሲያጋጥምህ ውስጥ የሚፈጠረው ጉዳት ልክ እንደ ጡንቻ ስንጥቅ በጣም ያማል፣ ግን በትክክል ከተያዘ ከቀድሞ የበለጠ ጠንካራ ሆኖ ይድናል። ይህ ክስተት ፖስት ትራውማቲክ ግሮዝ ከጉዳት በኋላ እድገት ተብሎ በስነ ልቦና ጥናት ተረጋግጧል። ብዙ ሰዎች ትልቅ ችግር ካለፉ በኋላ ከቀድሞ የበለጠ ጠንካራ፣ የበለጠ ግልጽ አስተሳሰብን ያዳብራሉ። ማኪያቬሊ እስር ቤት ውስጥ ተሰቃየ። ስቃዩ ትልቅ ነበር፣ ግን ከዚያ ስቃይ በኋላ የጻፈው ስራ ከቀድሞ ስራዎቹ የበለጠ ግልጽ ነበር። ምክንያቱም ስቃዩን ወደ ግንዛቤ ቀይሮታል። ስቃይ ራሱ ጠቃሚ አይደለም፣ ስቃዩን እንዴት እንደምትይዘው ግን እሱ ወሳኝ ነው። ስቃይህን ወደ ምሬት ከቀየርከው ትደክማለህ፣ ወደ ግንዛቤ ከቀየርከው ግን ትጠነክራለህ። ማንንም ሙሉ ለሙሉ አትመን፣ ግን ደግሞ ተስፋ አትቁረጥ። ማኪያቬሊ በቅርብ ወዳጆቹ ተከድቷል። ይህ ተሞክሮ ብዙ ሰዎችን ወደ ሙሉ ጥርጣሬ፣ ወደ ብቸኝነት ይመራል። ማኪያቬሊ ግን ወደ ሚዛናዊ ግንዛቤ ደረሰ። ሁሉንም ሰው ሙሉ በሙሉ ማመን ዋጋ ያስከፍላል። ሁሉንም ሙሉ በሙሉ መጠርጠር ግን ብቸኝነትን ብቻ ያመጣል። እውነተኛ ጥንካሬ ልብህን ሙሉ በሙሉ መዝጋት ማለት አይደለም። ማለትም ልብህን በጥበብ የትና ለማን መክፈት እንዳለብህ ማወቅ። ጥቂት የተፈተኑ ሰዎችን እመን፣ ግን ሁሉንም በተመሳሳይ ደረጃ አታስቀምጥ። ራስህን ችለህ ቁም። ውጫዊ ድጋፍ ሊጠፋ ይችላል። ስራ ልታጣ ትችላለህ። ጓደኛ ልታጣ ትችላለህ። ገንዘብ ልታጣ ትችላለህ። እነዚህ ሁሉ ውጫዊ ድጋፎች ሊጠፉ የሚችሉ ናቸው። ውስጣዊ ጥንካሬ ግን ችሎታ፣ እውቀትህ፣ ራስን መቆጣጠር ችሎታ ማንም ሊወስድብህ አይችልም። ማኪያቬሊ ሁሉንም ውጫዊ ድጋፍ አጣ፣ ግን ውስጣዊ ጥንካሬውን ጠብቆ ኖረ። እናም ታሪክን ለመቀየር ያ ውስጣዊ ጥንካሬ ብቻ በቂ ነበር። ራስህን ገንባ። በሚጠፋ ነገር ላይ ሳይሆን በማይጠፋ ነገር ላይ፣ በችሎታ፣ በዲስፕሊንህ፣ በእውቀትህ ላይ ስራ። ፍርሃትህን አትጋድ፣ ግን ደግሞ አትገዛለት። ጨካኝ ወይም ጠንካራ መሆን ማለት ፍርሃት አይሰማህም ማለት አይደለም። ይህ ማለት ፍርሃት ቢሰማህም እንኳን ትክክለኛውን ነገር ማድረግ ትችላለህ ማለት ነው። ማኪያቬሊ በደብዳቤዎቹ ውስጥ ፍርሃትና ጭንቀት እንደተሰማው በግልጽ ይጽፋል። ግን ያ ፍርሃት ስራውን ከመስራት አላገደውም። ደፋር ሰው ማለት ፍርሃት የሌለው ሰው ማለት አይደለም። ደፋር ሰው ማለት ፍርሃት ቢሰማው ወደፊት የሚራመድ ሰው ማለት ነው። ውድቀትን እንደ ማንነት ሳይሆን እንደ መረጃ ተመልከት። ብዙ ሰዎች ሲወድቁ ውድቀት አጋጠመኝ ከማለት ይልቅ እኔ የማረባ ነኝ ብለው ያስባሉ። ይህ ትንሽ የቃላት ልዩነት ትልቅ የስነ ልቦና ልዩነት ይፈጥራል። ውድቀት ስለ አንድ ሁኔታ የሚነግርህ መረጃ ነው፣ ስለ ማንነት የሚነግርህ ፍርድ አይደለም። ማኪያቬሊ ብዙ ውድቀት አጋጥሞታል። የፖለቲካ ስራው ፈርሷል፣ እቅዶቹ አልተሳኩም፣
ግን እያንዳንዱ ውድቀት እንደ መረጃ ተመልክቶ ምን እንደተማረበት ጠይቆ ወደፊት ቀጠል። ብቸኝነትን እንደ ማጥኛ ጊዜ ተጠቀሙ። ማኪያቬሊ ወደ ገጠር ተባሮ ብቻውን በነበረበት ጊዜ ያንን ብቸኝነት እንደ ቅጣት ብቻ ላየው፣ እንደ ማጥኛ፣ እንደ ማሰላሰያ ጊዜ ተጠቀመበት። ብቸኝነት ብዙ ጊዜ ህመም ይኖረዋል፣ ግን ደግሞ ራስን ለመመልከት ለማደግ ትልቅ እድል ይሰጣል። ዓለም ሲያገልህ ወይም ብቻህን ስትቀር ያንን ጊዜ በምሬት ውስጥ ከማሳለፍ ይልቅ ራስን ለመገንባት ተጠቀምበት። አዲስ ችሎታን ተማር፣ አንብብ፣ አስብ፣ ተዘጋጅ። እናም ካልተዘጋጀህ ይህች ዓለም ትሰብርሃለች። ግን ጨካኝ ወይም ጠንካራ መሆን ማለት ልብህን መዝጋት ወይም ደግነትህን ማጣት ማለት አይደለም። ይህ ማለት ዓለምን እንዳለችው መቀበል፣ ድንበርህን ማኖር፣ ስቃይን ወደ ግንዛቤ መቀየር፣ ራስህን መቻል፣ ፍርሃትን ተቀበለህ መንቀሳቀስ፣ ውድቀትን እንደ መረጃ ማየትና ብቸኝነትን ለማደግ መጠቀም ማለት ነው። ማኪያቬሊ ሁሉንም ነገር አጣ፣ ግን አልተሰበረም። ውስጣዊ ጥንካሬውን ጠብቆ ታሪክን ቀየረ። አንተም ይህንን ውስጣዊ ጥንካሬ ከገነባህ ዓለም ምንም ቢያደርግብህ አትሰበርም። ይህንን ቪዲዮ ጠቃሚ ሆኖ ካገኘ ላይክ አድርግ፣ ሰብስክራይብ አድርግ፣ እናም በኮሜንት ውስጥ ንገረኝ አንተ ከየትኛው ችግር ተነስተህ ጠንክረሃል። በሚቀጥለው ቪዲዮ እንገናኝ። ሰላም።